እንዴት ሰነበታችሁ? እስኪ ዛሬ ስላለ ነገር እናውራ። እኔም ብላችሁ እግዚአብሔር የሆነ ኃጢአት ሰርታችሁ እግዚአብሔር በፍጹም ይሄንማ ይቅር አይለኝም ብላችሁ አስባችሁ ታውቃላችሁ? ለምንድን ነው እንደዛ ይቅር እንደማይላችሁ ያሰባችሁት? ከምን አንፃር ነው? እኔ እንደዛ አስቤ ስለማውቅ ከዛ ለራሴ መልስ የሰጠውበትን መንገድ ልንገራችሁ። በቤተ ክርስቲያናችን ስለሚነገሩ ምርጥ ንስሐዎች ተብለው ስለሚነገሩ 3 ንስሐዎች ታውቃላችሁ? የአዳም ንስሐ፣ የዳዊት ንስሐ፣ እንደገና ደግሞ የጴጥሮስ ንስሐ። እነዚህን ታሪኮቻቸውን ከቤተ ክርስቲያን ወይም ከመጽሐፍ ቅዱስ ከቤተ ክርስቲያን ትምህርት ላይ ወይ ከመጽሐፍ ቅዱስ ላይ ታያቸዋላችሁ። ግን እንዲሁ ለመንገር ያህል አዳም ከገነት በተባረረ ጊዜ እግዚአብሔርን ያህል አምላክ አስከፋው፣ ገነትን አጣሁ ብሎ ሳይሆን እግዚአብሔርን ያህል አምላክ አስከፍቻለሁ ብሎ ንስሐ አምርሮ ከልቡ ንስሐ የገባበት ጊዜ ነው። በዛም እግዚአብሔር መጥቶ ቃል ኪዳን ገብቶለት ይቅርታን ያደረገበትን ጊዜ እሱን ታስታውሳላችሁ። ሌላው ደግሞ የዳዊት ጊዜ፣ ዳዊት በነገሰ ጊዜ ኦርዮ የሚባል የጦር መሪ የነበረው የሱን ሚስት በዝሙት ይወድቅና ከሷ ጋር ከዛ ኦርዮም በጦር ሜዳ እንዲገደል አደረገ። በዛ እግዚአብሔር ቅር ስለተሰኘ ነብዩን ልኮ ዳዊት እንዳጠፋ ነገረው። ዳዊትም በራሱ ላይ ፈርዶ አለቀሰ። ከዙፋኑ ወርዶ ጉድጓድ ቆፍሮ፣ እንደውም አሁን የሁል ጊዜ ጸሎት ተደርገው በቤተክርስቲያን የሚያገለግሉት የዳዊት መዝሙራት ያኔ ነው አብዛኞቹ የተጻፉት ተብለው ይነገራሉና የሱ ንስሐ እንግዲህ ኃጢአቱን እንደዛ አድርጎ ነበር። እግዚአብሔር ደግሞ በገባው ንስሐ መሰረት እግዚአብሔር ይቅር አለ። አይታችኋል፣ እግዚአብሔር ይቅር እያለ ነው። ከዛ በሐዲስ ኪዳን ደግሞ እንደገና ጴጥሮስ ማንም እንኳን ቢክድህ፣ ሁሉም እንኳን ቢክዱህ እኔ አልከዳህም ብሎ ቃል ገባ። ያን ባለበት ቅጽበት ደግሞ ከዳ ኢየሱስ ክርስቶስንና አለቀሰ። እግዚአብሔርም ይቅር አለው። እኔ ከዚህ ምን አስተዋልኩ መሰላችሁ? እግዚአብሔር ከመጀመሪያው ፍጥረትን ከፈጠረበት ጊዜ ጀምሮ እስከ ዛሬ ድረስ ፍጥረቱን ይቅር ያላለበት ጊዜ የለም። አስተውሉ። በጣም ባለቀሱ ጊዜ የነነዌን ሰዎች መውሰድ ትችላላችሁ። ያለቀሱ ልጆቹ በሙሉ ስለ ኃጢአታቸው እሱን ስለመበደላቸው ያለቀሱ ህዝቦቹ ይቅር ተብለዋል። እግዚአብሔር ሁልጊዜም ይቅር ባይ አምላክ ነው። ጉዳዩ የኛ ጥያቄ ነው። እኛ እስካልጠየቅን ድረስ እግዚአብሔር በራሱ የሚያደርግልን ነገር የለም። ምክንያቱም መልሰን እሱ ላይ እጃችንን እንደምንጠቁም ያውቃል። ልትድን ትወዳለህ ተብሎ ተጠይቆ የዳነ መጻጉዕ ራሱ እሱ ነው በሰንበት ያዳነኝ ብሎ በጠፊ ጻፍቶታል አይደል? ያን እንደምናደርግ ያውቃል። ስለዚህ በፈቃዳችን እንድናደርግለት በፍጹም መፈለግ ወደሱ መሄዳችንን ይጠብቃል። ለዛ ነው ዝም እያለ ያለው። ስለዚህ ልባችንን እንጠርጥር። ሌላው ግን ከዚህ ጋር በተያያዘ ላወራቸው የፈለኩት እነዚህን ሀሳቦች ሳነሳ ብዙ ወጣቶች ልትሆኑ ትችላላችሁ በዚህ ሀሳብ ውስጥ ያላችሁት። እኔም ከሆነ ዓመት በፊት ስለነበርኩበት እግዚአብሔር ኃጢአቴን ይቅር የሚለኝ አይመስለኝም ነበረ። አይ እግዚአብሔር ይቅር ብሎኝ ነው ግን እየፈራ ነበር። በጣም ነው የምፈራው። እና እንደዛ እያሰባችሁ ከሆነ አንድ እንድትይዙት የምፈልገው ነገር እግዚአብሔር የይቅርታ አምላክ ነው። የፈለጋችሁትን ኃጢአት ስሩ፣ የፈለጋችሁትን ያህል ቆሽሹ፣ የፈለጋችሁትን በደል በድሉ፣ እግዚአብሔር ጋር በተሰበረ ልብና በፍጹም እምነት እስከሄዳችሁ ድረስ እግዚአብሔር ይቅር ባይ አምላክ ለይቅርታው ራሱ ቀጠሮ የለውም። ይሄን እንደውም አንድ መምህር ሲሰብኩ የሰማሁት
እግዚአብሔር ለይቅርታ ቀጠሮ የለውም አለው። ይህንን የምታዩት ፊያታዊ ዘይማን አቤቱ በመንግስትህ በመጣህ ጊዜ አስበኝ፣ ገና በመንግስቱ ሲመጣ እንዲያስበው ቢነግረው አሉ። ዛሬ በገነት አብራኝ ትሆናለህ አለው። ለመልካም ነገርና ለይቅርታ እግዚአብሔር ቀጠሮ የለውም አሉና እግዚአብሔር ይቅር ባይ አምላክ መሆኑ ፍጹም ነው። በዚህ በምንም መንገድ እንዳትጠራጠሩ። ራሳችሁ ግን ራሳችሁን ለማዋረድ ራሳችሁን ለማመን የተቸገራችሁት ነገር ካለው ጊዜ ውሰዱ። ያንን አስተውሉ። የምሬን ነው። ጊዜ ይወስዳል። አንዳንድ ጊዜ አምነን ራሳችንን አይደለም በሰዎች ፊት ይቅርና ራሳችን ለራሳችን እንኳን እንነግረው ማንፈልገው ልናምናቸው ማንፈልጋቸው የሆኑ ስህተቶች አሉን። ይሄ ሰዎች ስለሆንን አይኖርም ልንል አልችልም። ግን ደግሞ ይሄንን አምኖ ይቅርታ መጠየቅ ደግሞ ሌላ ሌብል ነው። ስለዚህ በዛ መንገድ እንድታስቡ እንዳጠቃላይ ዛሬ እነዛን የሶስት አሪፍ የንስሐ ጊዜዎች እንደነገርኳችሁ ሁለት ነገሮችን እንድታስተውሉ ነው። አንደኛ እግዚአብሔር በዘመናት ውስጥ የማይጠረጠር የምህረት አምላክ መሆኑን ሁልጊዜም አስቡ፣ እነዚህን የንስሐ ጊዜዎች ስታስቡ። ምክንያቱም አዳም አምላክነትን ሽቷል፣ ዳዊት የሰው ሚስት ቀምቷል፣ እንደገና የቀመውን ሚስቱን ገድሏል፣ ጴጥሮስ ክዶ ነበር አላውቀውም ብሎ። እነዚህ ነገሮች ስታስቡ ከዚህ አምላክነትን ከመሻት የበለጠ ኃጢአት ልትሰሩ አትችሉም ብዬ አስባለሁ። አላውቅም እንግዲህ ይሄንን እንትኑን ማለት ግን ምንም ኃጢአት ስሩ፣ በእውነት ምንም የፈለጋችሁትን አይነት ኃጢአት ስሩ፣ እግዚአብሔር ልብን የሚያይና የይቅርታ አምላክ ነው። ይሄንን እንድታስቡ ራሳችሁን አፈናችሁ ይዛችሁ እያለቀሳችሁ አይ እኔን ማንም እንዲህ ሊረዳኝ አይችልም እግዚአብሔር ይቅር አይለኝም ብላችሁ የምታስቡ ሰዎች ካላችሁ ይሄንን እንድታስተውሉ ነው። ሌላው ግን በዘመናችን እየጮህን ምንም ምላሽ እያገኘን አይደለም ብለን ካሰብን ደግሞ አጠያየቃችንን እናስተውል። በእውነት የምንጠይቀው እግዚአብሔርን በመበደላችን እግዚአብሔርን ስለበደላችን እየጠየቅነው ነው ወይስ ስላጣነው ማቴሪያል ነው እያለቀስን ያለ ነው የሚለውን እሱን ዞረን ብናስተውል መልካም ነው ለማለት ነው። አመሰግናለሁ። ሰላም ሁኑ።